አንቺን ምን ትሰራለሽ? ያምሻል አይደል? በእኛ ቶሎ እንዲሳይመለሱ ሻው ለጥያቄ የሚሆን ቦታ ነው። ነው ብርዝና እኔ ስመጣው ለምቆስ ወይስ ከኔ ጋር ፋውል አለብህ? ኧረ እኔ ችግር የለብኝም ማለቴ ፈልጌው አይደለም። ምናልባት አጋጣሚ ነው የሚሆነው። እንደዛ ከመሰለሽ ይቅርታ አድርጊልኝ። ባካትሽ ለጥፍ ሱሪ ለባሽ አይደለ እንዴ? ለምን እንደቀሚስ ለባሽ ትሆናለህ? ኮፍተን በል እንጂ ኮፍተን በል። ወንድ ልጅ አይደለ እንዴ? እንደ ወንዶች አድርግ እንጂ። ወንድማ ወንድ ነኝ። ከኔም ብስ ወንድ ተገኝቶ ነው እንጂ ማለቴ በቃ ምንድነው የምቀባጥረው? ግን ምንድነው ብቻ ነው የምታወራው? ይሁንክ ቆዳ ሽብሽብ ነው። ምን ይመስላል በእናታችሁ? ምን ይመስላል በእግዚአብሔር? ለምክርም አትሆንም። በላንተ ደስኩሰው አስኮነ ሲያስጠላ ቆይ አንቺ ልጅ እኔ ካልተጨቃጨቅሽ መዋላችን ማለት ነው? ይኸውልሽ መሰረት፣ እኔ ሰላምና ሰላም ብቻ ነው ፈልገው፣ ሌላውን ነገር ደርስበታለሁ። እሺ ቆይ ለምንድን ነው ሰላም ማሰጭ? አረ ነገረኛ ነሽ እያልከኝ ነው? ሰላም ሳይሆኑ ግን ሰላም መፈለግ ትንሽ አይከብድም? አንተ ራስህ ነገር ትፈልግና ደግሞ ሰው ነገረኛ ታረጋለህ። አንተ ሰው ነው ብዬ መምጣቴ እንደውም ሄድኩልህ። አንቺ ማለት ጤናሽ አመስኝ። አንቺ ነሽ እንጂ የመጣሽብኝ እኔ ነኝ እንዴ? ኧረ ጉዴ ፈል። ለማንኛውም የሰላም ያርግልሽ። እሺ ይሄ ሰዎች ያልገባኝ ነገር አንቺ ለዛ ልበጭቻለሽ እየተከተልሽ ነበር ማለት ነው። ደግሞ ለምን እንደምትከተይ ችግርሽ ምንድነው? ከኔ ምንድነው የምትፈልጊው? አንተ ያማል እንዴ? ስላገዝኩልህ ነው ወይ ስለመጣውኝ ነው የተናደድከው? ሁለቱንም ምክንያቶች ማወቅ እችላለሁ ማለቴ ለምን እዛ እንደመጣሽ ማወቅ ደስ ይለኛል። እሺ አሁን ሰዎቹ ይከተሉን አይከተሉን ምንም የምናውቀው ነገር የለም። ሳሚ አንተ ጭቅጭቁ ላይ ትቆያለህ መሰለኝ። ውሳኔ ንገረኝ እንጂ። በጣም ጥሩ። እኔ ማወቅ የምፈልገው አንቺ ለምን እዛ እንደመጣሽ ነው፣ ከየትኛው ወገን እንደሆንሽ ነው። እንዴ እንዴ ይሄን ሁሉ ጥያቄ አሁን ነው መልሰው? እሺ ጥሩ። ሳሚ ከየትኛው ወገን ነሽ፣ ከየትኛው ነው የመጣሽው ምናምን የሚለውን ነገር ስመልስልህ ሳሚ ሰዎቹ ሳሚ እንዳትንቀሳቀስ። ቆይ እንሮጣለን። ቆይ አላዩንም። 1 2 ሳይ ይታባ እንደዚህ ካላልኩ መቼም አፈተኝም። እንዴ ማን ከዚህ ጋር ይደረቃል? ደግሞ ለዚህ ልቡ ነው እኝኝኝ ሲል የነበረው ሰሪ። አንተም በመንገዴ እኔም በመንገዴ አንቺ ግን እንዴት አይሻል እንዴ? ወይኔ ሳሚ ሰራችልኝ ማለት ነው። እኔማ አልለቃትም እንዴ? ኧረ በስመ አብ እቺ እብድ የሆነች ልጅ ሰራችልኝ ማለት ነው። ይመቻት ክፍል እንዴ?
አቤል አንተን እኮ ነው። አንተ ምንድን ነው? ምን ፈለግሽ? ዛሬ ደግሞ የሚያካሄድሽ የለም ነው ወይስ እኔ እንዳካሄድሽ ነው የመጣሽው? ሰምኛለሽ፣ እኔ ከአንቺ ጋር መሄድ አልፈልግም። እሺ ገባሽ? ቆይ በቃ ሶሪ ልልህ ነው የመጣሁት። በቃ አንቺም ሶሪ ሙድ ግጭ። የአራድዬ ልጅ አይደለሽ እኮ ይቅርታ እንዳደረግሽ ነው የምፈልጊው። በቃ ይቅርታ አድርጌልሻለሁ። እሺ አሁን መሄድ እችላለሁ? አትችልም። በቃ ይቅር ካልከኝ አብረን እንሂዳ። አለበለዚያ ግን ምን ሳሩ? ለምንድን ነው ሁሉም ነገር በጉልበት የምታደርጊው? ሁሉም ነገር በጉልበት ይሆናል ብለሽ እንዴ የምታስቢው? ይኸውልሽ እኔ በጉልበት አላምንም። እሺ የተፈጠርንበትን ባንረሳ ደግሞ ጥሩ ይመስለኛል። ማለት አልገባኝም። ቀኔ ነክ ይመስላል። አብራራልኝ። ይኸውልሽ መረዳት ካልፈለግሽ አትረጂውም። ለምንድን ነው ሴትም አትሆኚው? ያንቺ እኮ ትክክለኛው ማንነትሽ ሴት መሆን ነው። እሺ ሴት ሁኚ። እንዴ ሲናናቁ አለቁ አለ ሰውዬ። እንዴ ወጥ የረገጥከው ማን ብለህ ነው የምታስበው ራስህን? አንተ ስለኔ የሚመለከት ነገር አለ ወይ? ጉዳይሽ ነው። እሺ ወይኔ አንተም ለይቅርታ መምጣት እንደዚህ ነው? ደም አትመቸኝ። እኔ ምን ሻለው የሆነ ሰው ነገር የሚለው ሰላም ነው ስትዩ የሚደብረው ደግሞ ጀመረው ስትዩ ደግሞ ሰላም ነው። በቃ ወላሂ ሰው ገጥሞሽ ያውቃል? አያውቅም፣ ግን አንዳንድ አልፎ እንደዚህ አይነት ባህሪ ይታይብሻል። ማለት ካልሽኝ ሰው ጋር ተመሳሳይ ባህሪ ነው ያላችሁ። ለዚህ ይሆናል ያልተግባባችሁት። ወይ ዓለም የቷኛውን ካልቷኝ ወደ ባለቅሽው። ቆይ ምን አገናኘው? በእኔ ሻውን እንሂድ። እሺ ቆይ ልደትሽ ነው አይደል? ቆይ ግን አንቺ ጓደኛ ነሽ? የልጅ ቀን ጠፋሽ? በቃ ለየልሽ? ኧረ አይደለም። ደስተኛ ሆነሽ ሳይሽ ምን ተገኘ ብዬ ሳስብ ምናልባት የልደትሽ ቀን ሆኖ ሰርፕራይዝ ከተደረግሽ እኮ ብዬ ነው እንጂማ ያንቺን ልደት እንዴት እረሳዋለሁ? ልትገይኝ? መሞት አልፈልግም። መሞቱ ቢቆየኝ ነው የሚሻለው። ብዙ የምሰራቸው ነገሮች አሉ። ወይ ዓለም መዞር ትወጃለሽ ይመስላችኋል እንጂ እኮ እኔ በጣም ደስተኛ ነኝ፣ ሳቂታ ነኝ፣ ተጫዋች ነኝ። መሲ አንድ ነገር ልጠይቅሽ፣ ግን ምንም ሳትቆጪ ነው የምትመልሽልኝ? ያው እኔ ላይ ስለምበረቱ ብዬ ነው፣ ግን ምንም ሳትናደጂ ነው መልሽልኝ። ያው ጥያቄው መልስ ካለው ወይም ደግሞ ግራ የሚያጋባ ከሆነ ጠይቂኝ ትችያለሽ። እሺ አላንዛዘውም። አወሳሰብሽብኝ እኮ። ለማንኛውም እሺ አቤል ነግተሽ ታውቂያለሽ? ማለት ተገናኝታችሁ ታውቃላችሁ? እኔ አይደለሁም ሲያወሩ ነው የሰማሁት። ያወሩትን እኮ ነው የነገርኩሽ፣ እኔ አይደለሁም። ማን ነገርሽ? ለነገሩ ታያቸው ምድረ ወረኛ። ይኸውልሽ ያልገባኝ ነገር ነበር፣ አስረዳኝ። ከዛ በኋላ ተለያየን፣ በቃ ይሆነው አለቀ። ለውጥማ አለ። ኧረ አንዳንድ ሰው ግን ይለወጣል። እኔ ማቃት መሲ ምንም ነገር ቢከብዳት ማንንም አትጠይቅም። ራሷ ለምሳሌ ድንጋይ ስፈነቅል ትውላለች እንጂ። ምንም ተቀባጠሪ። አንቺ ደግሞ ይሄንም ዘገባችሁት እንዴ? እኔ እኮ ሰው ነኝ። የሆነ የሚከብድ ነገር ይኖራል፣ አለቀ። ለነገሩ ሌላ አንቺ ምንም ማብራሪያ አይጠበቅብኝም። እንደውም ይልፈልሽ። እሺ ምን አልኩኝ አሁን? እሺ ተነሳባት ስል ይኸው ተነሳባት፣ ይኸው ጀመራት። እኔም አላልፍ ወዲያውም አይተወኝ። ምን ተሻለኝ አሁን? ጉዳዩ ነው እራሱ አይደለች እንዴ የጉን ያፈረሰችው? እሺ መሲ አለ ተቃጥል። አቤላ ይስራ ሳምሻ አሎ እባክሽ ሰው ልጠይቅ ነበር። ካየህ ማቆሰው ደግሞ ዛሬ እንዴት ነው በጠዋት በሰላም ነው? ግን የተፈጠረ ነገር ይተማል። ሳምሻ ደግሞ ትናንትና ጠብቄ ስጠፋብኝ ይሄድ በጣም ይቅርታ አቤላ። ነግሬ ካልነበር ትናንት ሁሉ ሰዎች እየተከታተሉ ነው ብዬ ከነሱ ጋር አይጥና ድመት ስጭውን ነበር። እባክህ ያሉት ሰዎች እሱ ነገር ቆየ። ምንድን ነው እንዴ?
ቆይ አክስቶች አጎቶች ያልከኝ መሰለኝ። ደግሞ ምንድን ነው አንድ ላይ ሁሉም ነገር እንወጣለን ማለት ነው። አንተ ደግሞ አንዳንዴ ታጠፋለህ። ብቻ ምን ይላል ነበር? እሱማ ብላኝ ነበር፣ ግን እንደሱ አልነበረም። ከሰው ጋር ነበር ማለት ነው። ተንጠርጥሬ ያለው ከሴት ጋር ነው የተታየኝከው። ይሄንን ነው መሸሽ ማለት ነው። ብቻ ግን የጠረጠርኳት ብቻ አላት። ይሄ ገምትኳት። ማን የጠረጠርኩት? ሲመስለኝ አንድ አይደለም። ማንን ልገምት ይችላል? ወንድምህን ነዋ። መች ከወንድምህ ጋር ተፋታችሁ ታውቃላችሁ? ደግሞ እኮ ያው እሱ አላንጠለጠለም እንጂ እኮ ያው ነገሩን ጥሩ ሰው መርጠሻል። ኧረ እባክህ እንደዛ አይደለም። እና ያቺ አውቋበት ያቺ ቀበጣ መሰረት ልትለኝ አይደለም። ስሟ እኮ ስለማይያዘኝ ነው። ያቺ መክሊት። አዎ እሷ ናት መክሊት። ያቺ ቀበጣ ልጅ። አዎ እንዴት ሆነ? እኔ ተመትቼ ቀና ስል ልጁን ዘርረዋለች። በአስማቲውን በምን ምን አውቄ ብቻ ግን ልጁን ዘርረውን ያገኘኋት። ብቻ ግን መጨረሻ ላይ መጡ ያስሮጠችኝ ሩጫ መቼም አልረሳውም። ላት እስከምን ድረስ እኮ ነው ያስሮጠችኛል። ታስገርሚያለሽ። ግን እንዴት ሆኖ ግን ከአንተ ጋር መጣች? ማለት እሷ ብዙ ጓደኞች አሏት። እንዴት ነጥልሃት ይዘህ መጣ? ኧረ እባክህ ከባድ ሰው ነህ። ስማ ኧረ እባክህ እንደሱ አይደለም። እና ምንድን ነው? ጠዋት ክላስ እያለን መታ ነበር። እሺ ፎቶ ምናምን ይዤ ነበረ። ማናት ምናምን አለች። አይ ፍቅረኛዬ ናት ምናምን ነገር አልኳት። ስንት ዓመት ቆያችሁ ምናምን ስትል 7 ዓመት ምናምን አልኳት። እሱን ለማረጋገጥ መሰለኝ የመጣችው። ብቻ ግን የቀና ስል ሰውዬውን ዘርረውን ያዩዋት። በስመ አብ ነገሩ ያርግልሽ። ተመችቶናል፣ ወደነዋል። ደግሞ ምንድን ነው የምቀባጠረው? አይ በጣም ተመችታለች ማለት ነው። አይ ምርጥ ነው። ደግሞ ምንድን ነው የምቀባጠረው? ጠዋት ትምህርት ቤት መታ ነበር። እዚያ የሆነ ፎቶ ምናምን ይዤ ነበረ። ማናት አለችኝ። አይ ፍቅረኛዬ ናት አልኳት። ኋላ ስንት ዓመት ቆያችሁ ምናምን ስትለኝ 7 ዓመት ምናምን ብያት ነበር። እሱን ለማረጋገጥ ብላ መሰለኝ የመጣችው። ብቻ ግን ሰውየውን ስትዘርረው ነው ያዩዋት። አንተማ የሆነ የቻይና ፊልም ጀምራላ። ምንድን ነው ቆይ አለመ ነው እንደ መጣው? ግራ ጋባኝ እኮ። ቆይ ምንድን ነው የምትለው? እንዲህ አወዛገብከኝ እባክህን። ያስጠላ። ለማንኛውም ይብላኝ ለአንተ። እኔስ አፍቃሪ አለኝ በጣም። ይኸውልህ ታውቀኛለህ እኮ እንዳላስኮብልልሽ። ኧረ እንዱ ለማንኛውም ያቻት ናች። በይ በቃ እስኪ ላግኛት። ይቅናሽ። በይ መችሽ። በይ እና አለም ትላንት ከማን ጋር ሄድሽ? መቼስ ያለ እኔ አልገፋ ብሎሻል አይደል? ኧረ እኔ አልገፋሁትም እንዴ። መንገድ ደግሞ ከመጀመሩ ነው የሚገፋው። አይገፋም። እንደው ምን ቀን ነው ከአንቺ ጋር ያገናኘኝ? የምር ግን ተወልደሽ ነው? ያኔማ ስትወለጂ ነገርሽን ነክተውት የተገናኘነውማ መስከረም 2015። እንደውም ትዝ ካለሽ ደብተር አቅፌ እየሄድኩኝ ማለት ነው እንዳይጠፋብሽ ነው ምናምን ብለሽኝ ነበረ። ያልገባኝ ግን ሰንበቱ ዲያልሽ። ወይኔ መክሊት፣ እቺ ቆንጆ መክሊት ማበዷ ነው። አንቺማ አብደሻል። ልታሳብጂኝ ነው። እንደሱማ አይሆንም። መምህራን ሲያስተምሩ በቀን ውስጥ አንድ ተማሪ ያብዳል ይባላል። እሱ እየተገበርሽ ነው እንጂ አታውቂሽ። ወይኔ አለም ምን ቀን ነው አንቺን ጓደኛ ብዬ ያዝኩት? ወይኔ መድኃኒዓለም። አለም ወይኔ ቅበሪኝ፣ ወይኔ ቴጄ። እሺ በየትኛው ነው የምሮጠው? ወይኔ ቅሌት ቢያመኝማ በምን እድሌ። ኧረ እያስጨነቅሽ ነው ንገሪኝ። ወይኔ ቅሌት። ወይኔ ምድር ወጣ ተከፍታ ብትውጠኝ አይነት ስሜት ውስጥ ነው ያለሁት። መክሊት ቅሌት፣ አቤት ውርደት። ወይኔ ቅሌት፣ ወይኔ ምድር ተከፍታ ብትውጠኝ። አቤት ውርደት። እንዴ እየቃዠሽ ነው እንዴ? ምን ተፈጥሮ ነው? ምን እየሆንሽ ነው? ሆይ አምላኬ ሆይ በቀኛው ለኝ ብዬክ ራሴው ጠይቄ ራሴው መለስኩት። እንዴ እዚህ ተመችቶ ናት።
መጀመሪያ ጠየቅኩ። እንዴት ነህ? ይመስገን ደህና ነኝ። እስካሁን መልካም አየር ነው ያለው። ከዚህ በኋላ ያለውን ባላቅም ደህና ነኝ። ናቲ ደህና ነህ? ግን ዛሬ በጣም ደብሯል። በጠዋቱ የማገዝ ነገር አለ ነው ወይስ ቁርስ አልበላም? ኧረ ደህና ነኝ። ያው አየሩ ሲሟሟቅ ይለቀኛል ብዬ ነው። ያው ገና አይደል? ለዛ ነው። ቆይ ግን አልበላውም ብል ትጋብዥኛለሽ? ማለቴ እናንተ ሀብታሞች ሲባል እኮ ለማጥፋት እንጂ ሰውን ለማገዝ ምናምን አትሆንም። ቆይ ግን መሲ አንቺ ከየትኛው ወገን ነሽ እንዴ? አይና እንደዚህ አድርጌ አላውቅም። ውሸታም። እሺ ና እሺ፣ አሁን ተነስ። እሺ ምንድን ነው የምትጋብዥኝ? የፈለከው። ምን አለበት እዚህ ባይሆን ውጭ ቢሆን። ቆይ ግን በቃ እሺ ነይ ተነሽ እንሂድ። እሺ ግን ናቲ እንዴት ስትሆን ግን ማየት አልፈልግም። እሺ አንተ እንዴት ስትሆን ካምብብ ከዚህ በኋላ ስታቆርፍ ማየት አልፈልግም። እሺ ደግሞ ባስፈለገ ሰዓት ሁሉ ከጎን ነኝ። ምንም እንዳታስብ። አውቃለሁ። አመሰግናለሁ የኔ በጎ አድራጊ። ቆይ ግን ለምን በማደጎ አትወስጂኝም? ማለቴ ያው ላንቺ ወጪ ቀንሳል ብዬ ነው። በትንሹ ቢያንስ አንድ 5 እንጀራ በላ ነው። እንድትጎጅብኝ አልፈልግም። እንዴ በቀን 5 እንጀራ ተጨርሰዋለህ ነው ወይስ ውስጥ እስረኛለህ? አይ የለ እንደ ግመል አንዴ በላና ከዛም በሻኛዬ ላይ አድርጌ ለወራት ተጠቀማለሁ። ከዛ ከናንተ እኩል ኖረን ይባላል። እኛና እናንተን የሚያመሳስለን ነገር ብዬ የማስበው ሞት ነው። ለካሱም ልዩነት አለ። ብፌ ያለ ብፌ። ቆይ እናንተ ሀብታሞች ባትኖሩ ኖሮ በምን ዝናና ነበር? ወይ ናቲ እኔ ግን ከምትናገራቸው ነገሮች ሁሉ የሚገባኝ ትንሹ ብቻ ነው። እንዴ እስኪ በሚገባኝ ንግግር አስረዳኝ። እሱ አይደል የተፈለገው እንዳይገባሽ? ከነገባሽማ ምኑን ቅኔ ሆነ? ዋናው እንዳይገባሽ ነው የተፈለገው። አንተም ቅኔ ጀመርክ። ለነገሩ አንተ ወሬ ገባኝ ያልገባኝ ለምን ጥቅም አለ ብለህ መሲ፣ አንቺም ሰው መናቅ ጀመርሽ? ጥሩ ካዋጣሽ። ቆይ ግን ለምንድን ነው የማትናደጂው? እኔ ሁሉም ለፈልፈው ላናደድሽ ብዬ አይደለ እንዴ? ሲጀመር ማለት ነው እንዳታናደኝ። ካናደርከኝ ሀሳብ መቀየሪ ነው። ስለዚህ ና እንሂድ። መስዬ ባይኔ መጣሽ። በይ ተነሽልኝ። የሆነ ሰው ብቸኝነት አብዝቷል። ዛሬ ደግሞ ሰላምታ የሚልሽ ደግሞ የት ሄደሽ ነው? እየፈለኩሽ ነበር። የት ጠፍተሽ ነው? በሰላም ነው አለው። ለፈለገኝ በሽ ነኝ። ዋናው ፍላጎቱን የሰው ልጅ ለመፈለግ አይደል እንጂማ ላይም ሰላለም ጠፋሽ ማለቱ ተገቢ አይመስለኝም። ረኔ ላይም ሰላም ነበር የሚያልኩሽ። አንቺ እንደዛ ነው እንደምታስበኝ? እኔ ግን ከልቤ ነው ስልሽ የነበረው። አይ ቅድም ላመሰግንሽ ስፈልግሽ አጣውሽ። ቆይ የት ሄደሽ ነው? ለምን የምታመሰግነኝ? አየኔ ነገር በየቦታው ለታየዋልኩኝ እኮ ምስጋና በዛብኝ። ደግሞ ያልገባኝ ለምን የምታመሰግነኝ? አንቺም በቃ ሙድ የሚያዝ ጀመርሽ ማለት ነው። የምር በጠዋቱ ፈገግ አስባልሽኝ። ግን አለ እንዴት ነው ግን አንቺ መሆን የሚቻለው? ማለት እኔ አንቺ መሆን ተፈለኩኝ ተመኘ። ቆይ እንዴት ነው መሆን የሚቻለው? ተው እኔ መሆን ይቅርብ። ዓለም ብዙ ውጣ ውረዶችን አሳልፋለች። እኔን ከመሆን አለመሆን ምረጥ። የምትበሳጨው ዓለም ስላለችኝ አይደለም። ግን ደህና ነሽ? እኔ ቅድም ስፈልሽ የነበረው ስለ ሳሚ ላመሰግንሽ ነበረ። እንዴ ቆይ ምንድን ነው የምትይው? ደህናማ አትመስይኝም። እየቀባጠርሽ እኮ ነው። ነው እንዴ? አየኔ ነገር ሁሉንም ሰው ግራ ማጋባት ሆነ አይደል ስራዬ? ደግሞ ለሱ ምን አደረኩለት? ማለት ሳሚ የሁላችንም ኃላፊነት ነው። ለኔ የሚሰማኝ እንደዛ ነው። ግን ሳሚ የሆነ የውስጡን አውጥቶ መናገር የማይችል ሰው ነው። እሱ ነገሩ ደግሞ በጣም ነው የሚያናድደኝ እንጂ ለምስጋና የሚሆን ነገር ምንም አላደረኩለት። አዎ ልክ ነሽ እኮ። ግን ምን መሰለሽ ሳሚ የሆዱን በቃ በሆዱ መያዝ ነው የሚወድ ሰው ነው ስልሽ። ያው አለ አይደል አንዳንዴ መናገር ማንፈልጋቸው ነገሮች በቃ እሱን መናገር ስላልፈለገም ዝም ያለ። ደግሞ ማስገደድ አይቻልም አይደል?
ስለዚህ ራሱ በፈለገ ሰዓት ቢነግረን አይሻል? እንደዛ ቢሆን ጥሩ ምርጫ የሚሆነው እንደዛ ቢሆን አይሻል? እንደዛ ይሻላል ብለህ ነው? ራሱ ፈልጎ ቢነግረን ይሻላል። አንተም አልነገረህም ማለት ነው? እውነትም መናገር አይወድም። ግን አንተ ሳሚን ትወዷል አይደል? ባለፈው እኮ ስነግር በጣም ነበር ስሜታዊ ሆንኩ። እሱም እንደዛው በጣም የምታስቀኑት። እኔም እንደናንተ አይነት ጓደኛ ቢኖረኝ ብዬ ተመኘ። እንዴ አለ ምንድን ነው የምትይው? አንቺስ ብዙ ጓደኞች አሉሽ አይደል? እንደ እነ መሲ፣ እነ ሳሮን፣ እነ መክሊትስ እነሱ ጓደኞችሽ አይደሉም እንዴ? አቤል እዚህ ግቢ ውስጥ እኮ ሳሚ፣ ናቲ፣ ሌሎችም አሉ። ለአንተ ከሳሚ ይበልጣል? የለም። ምክንያቱም ሳሚ አንተ ደካማ ጎን ነው። የሱ መኖር ከሚያሳስባቸው ሰዎች መካከል አንዱ አንተ ነው። እኔ ግን ከዚህ ግቢ ከወጣሁ በኋላ ማንም አያስተውሰኝም። አለም ከዚህ ከወጣሽ በኋላ ምሳሌ እንጂ ምንም አይደለች። ይቅርታ ነው እኔ እንዲሰማሽ ፈልጌ አልነበረም። ግን የሆነ የሁለት አይነት ሰው ባህሪ ያለሽ ሰው ነሽ። ቆይ እንደዚህ ታወሪያለሽ እንዴ? አንቺ ግን ቆይ አንቺ ሲለሽም ማለት ልክ እንደኔና እንደ ሳሚ ይሁንልሽ። እኔ ሳሚን 1 አመት ነው የምበልጠው። ከሱ ጋር ብዙ ጊዜ አሳልፈናል። ደስ የሚሉ ቀናቶችም ነበሩ። ያው አንድ ቀን ሳንፈልገው በቤተሰብ ምክንያት ተለያየን እንጂ ግን ይገርምሻል፣ አንድ ቀን እንኳን ሳላስበው ቀርቼ አላውቅም። እኔ እኮ የመኖር ተስፋዎች የራሱ ሳሚና አያቴ እኮ ናቸው። እነሱ ከሌሉ እኮ እኔ ምንም ነው። አለም ግን በጣም አስወራሽኝ እባክሽ። ቆይ አንቺ ግን እንደዚህ ያሳለፍሽው ላይፍ የለም አለ? ያው ቁስል ያዘለ የማይድን ህመም ለአሁኑ ማንነት ምክንያት የሆነች ህመም የበዛባት ትዝታ ብቻ ሳይሆን ጠባሳም ጭምር። ወይኔ እቺ ቀውስ! እሷም ሰው ሆና እኔ ላይ ቢዚ ትሆንብኝ። አንተ ናቲ ና ካም ሂር ና። ምን ነው ራስሽ አትመጭም እንዴ? ምን ነው ንግስት ነኝ አልሽ? አዎ እንደ ንግስት ነው ማየው። ምን ነው አሽቃበጥክ? አሽቃባጭ ሳይ እንኳን እኔ ላሽቃበጥኩት እናንተ ምን አገባችሁ? ቆይ እዚህ ግቢ ግን ሰው ስራ ያጥቷል እንዴ? ምን ነው ሁላችሁም በሰው ስራ ላይ ጥልቅ የሚያደርጋችሁ? እሺ ተነሽ ተጠቂ። ጠጋለሁ መጣሁ። ምን ይጣበስ? አንቺና ፀሐይ እኩል ወጣችሁ እኮ አቃጠላችሁ፣ ለበለባችሁ። አሁን እሺ ጉዳይሽ ምንድነው? ንገሪኝ። ለወሬ ሟች ነኝ በልና እነግርሃለሁ። ከዛ እዚህ ድረስ የመጣው ወሬ ፈልገው አይደለ? እሰይ እኔ አንቺን አደረግሽኝ እንዴ? እኔ እኮ አንቺን አይደለም ለወሬ ሟች መሆነው። እቺ ምን ትመስላለች? ቆቅ ፊት፣ ምን አይነት ሰው ምች ፊት ማለት ነው። አንተ ናቲ ተው ግና ተው ግን ተንጋሲስ እሺ ሲያናድድ በማርያም ወይኔ ዛሬ ብቻዬን ልቀቅ እቀቃን እኔ ወይኔ ናቲ እኔ እዚህ ቻይት መጫወቻ ሆኜ ልቀቅ ናቲያችን። ቆይ ግን ሳሉ እዚህ ትምህርት ቤት ያሉ ሰዎች ሴቶች በሙሉ ባጠቃላይ እብድ ናቸው እንዴ? አማቸዋል ደግሞ ምን ሆንክ? ከማን ጋር ተጋጭተህ ነው? አንተ ምን ስትል ሴቶች ጋር አስደረሰ? ይኸውልህ ከዚህ በኋላ እዚህ ትምህርት ቤት ያሉ ሴቶች በአፍንጫ ይወጡ። ምን ነው እናቴ? ኧረ ተው። ለማንኛውም አበባ ስትፈልግ ነበር። መቼ ያደናብራል ታዲያ? ቅድም ምን ስትል ነበር? ውሸታ። አንተ መቼም ቢሆን ከሴቶች አትርቅም። ችግሩ ደግሞ አንተ ልክህን አለማወቅህ ነው። ኧረ ሳሚ እኔ ምን ብልም ምላሴን ታምነዋለህ? ማለት እኔን ታምነኛለህ? ግን የምር ነው
ስትፈልገኝ ነበር? እንደውም ከጀርባ ናት። ውይ ሳሚ የምርህን ነው? ሳርዬ ስትፈልጊኝ ነበር አሉ። ቆይ እንገናኛለን፣ እሰራልሃለሁ። እሺ አንተ መሽቁቅ ሳይቻለሁ። አመሰግናለሁ ናትሻ። ካረፈፍ የለም እንግዲህ ገፋ መንገዱ። እንግዲህ ይሄን መንገድ ብቻዬን መግፋት ነው።